አዎ ሌላኛው ደግሞ ታጋይ አታዋቂ ብለውም ማለት ሁለቱ አባባሎች ዝም ብለው አልመጡም። ዛሬ እዚህ የምናያቸው ልጆች እውነት ከዚህ በፊት የምናያቸው ምርጥ ተማሪዎቻችን አሉ። አንዱ ዘንድሮ ለክልሉ ውጤት የምንጠብቀው ተማሪ ማለት ነው። ጊዜን በመጣት ሰርዋ ነጻነት እዚህ ውስጥ ካለች ትምጣለን። ተማሪ ሰርዋ ነጻነት እሺ፣ ሰርዋ ከሌለች ከውጭ ሆድ አንድ ደቂቃ ብቻ ነው የሚወስደው ውድድሩ። የምንነግራችሁ ውድድር በኢትዮጵያ ያስተዋወቅኩት እኔ ነኝ። የንባብ ውድድር ይባላል። ንባብ በደቂቃ ነው የሚለካው በዓለም ደረጃ። ዓለም አቀፍ የሆነ ብቃት ያላቸው ተማሪዎች በ5 ክልል እናማከራለን። ሰላም ለእናንተ ይሁን። የትምህርት የስልጠናና የማማከር አገልግሎት የሚባል ድርጅት አለን። እሱን ድርጅት ያስተዋወቀው ዛሬ ረያን ተማሪዎች በደቂቃ ስንት እንደሚያመጡ ስንት ቃል በትክክል እንደሚያነቡ በሚናይፈት ፕሮግራም ነው። 1 ደቂቃ ነው የሚወስደው። ራሚ እድሜው ሲባዛ በ10 ነው ስታንዳርዱ። ስለዚህ ከሆን እድሜውን ይነግረንና ውጤቱን በኋላ ቼክ ያደርጋል። 15 ስለዚህ 15 ሲባዛ በ10 ስንት ነው? ኧረ ነጋዴ ናችሁ። 15 ሲባዛ 10 መቶ። ስለዚህ ከሆን 1 ደቂቃ ሰጥቶን 1 ደቂቃ 60 ሰከንድ አለ። በ60 ሰከንድ ውስጥ ምን ያህል ቃላት ያነባል የሚሆን አሁን እናያለን። ከዚህ ጋር የሚያነበው 1 ደቂቃ ወስዶ ስለሆነ ዳኛው መድረክ መሪያችን ናቸው። ዋን ደግሞ በሚዲያ ስለት 1 ደቂቃ ነው። አቶ ሴት ደግሞ ላይፍ እንዳያጥርበት ተወዳዳሪው ያበሩለታል ማለት ነው። አንድ ነጥብ መጨመር አይቻልም፣ መቀነስ አይቻልም፣ መለወጥ አይቻልም። ስለዚህ የተጻፈውን ብቻ በትክክል ማንበብ ነው። በተቻለ አቅም ፍጥነት ይጨምራል። ምክንያቱም 150 ቃልና ከዛ በላይ ካነበበ ነው ዛሬ የሚሸልመው። ካላነበበ አንሸልመው። በነገሮች የተገነባ ህይወት ላለው ነገር ሁሉ እጅግ አስፈላጊ የሆነ አልሚ ምግብ ነው። ሰውነታችን 70% ያህል በውሃ ወይም በፈሳሽ የተሞላ ነው። ውሃ ለሰውነታችን እጅግ አስፈላጊ ነው። ውሃ ለሰውነታችን የሚያስፈልገው አማሪ በመሆኑ ነው። ሌሎች ቪታሚኖች እና ዳኛው ትቆጥረናል። አንድ 170 ቃል በላይ ያነባል ማለት ነው። ሆን ብለን የምንሰጠነው በጣም ጎበዝ ናቸው።